እንኳን ወደ አዲስ ታሪክ በደህና መጣችሁ። ይህ ታሪክ ግን ከተለመዱት የተለየ ነው። በውስጡ ምስጢር አለ፣ ጥያቄዎች አሉ እና እውነት እስካሁን ያልታወቀ። ዛሬ ወደ ያልተፈታ ምስጢር እንግባ። ከእኛ ጋር ቆዩ፣ ምክንያቱም ትንሽ ዝርዝር እንኳ ሁሉን ሊቀይር ይችላል። 1989 አንዲት ቀላል ፎቶ ግን ውስጡ ያለው ነገር ዓለምን አስደነገጠ። ይህ ፎቶ የጠፋችውን ፒየር ኪያዌኮን ሊያሳይ ይችላል። ፖሊስ ሁለት ወንዶችን እንደ ዋና ጥርጣሪ አስቀምጠዋል። እነሱ በ1950 1960 ዘመን የተሰራ ነጭ ፎርድ ፒክአፕ መኪና ውስጥ ታይተዋል። ሹፌሩ 45 ዓመት፣ ቀይ ፀጉር ያለው እና ከፍተኛ ነበር። ነገር ግን ብዙ ምክሮች ቢመጡም ማንም አልተያዘም። 1989 ጁን በፍሎሪዳ አንዲት ሴት አስደናቂ ፎቶ አገኘች። በፎቶው ውስጥ አፋቸው የታሰረ ወጣት ሴት እና ትንሽ ወንድ ልጅ በመኪና ጀርባ ተቀምጠዋል። ይህ ፎቶ በመላው አገር ተሰራጭና ብዙዎች ይህ ሴት ቲያራ ናት ብለው ጀመሩ መናገር። ቲያራ እናቷ ፓርቲን ፎቶውን በጥልቀት ካየች በኋላ በሴቱ እግር ላይ ያለ ቁስል ከቲያራ ጋር ተመሳሳይ ነበር። እንዲሁም በአጠገቧ ያለው ማይ ስዌት የአድራይናከ መጽሐፍ ቲያራ የምትወደው ነበር። ፖሊስ ሁለት ወንዶችን እንደ ዋና ጥርጣሪ አስቀምጠዋል። እነሱ በ1950 1960 ዘመን የተሰራ ነጭ ፎርድ ፒክአፕ መኪና ውስጥ ታይተዋል። ሹፌሩ 45 ዓመት፣ ቀይ ፀጉር ያለው እና ከፍተኛ ነበር። ነገር ግን ብዙ ምክሮች ቢመጡም ማንም አልተያዘም። 1989 ጁን በፍሎሪዳ አንዲት ሴት አስደናቂ ፎቶ አገኘች። በፎቶው ውስጥ አፋቸው የታሰረ ወጣት ሴት እና ትንሽ ወንድ ልጅ በመኪና ጀርባ ተቀምጠዋል። ይህ ፎቶ በመላው አገር ተሰራጭና ብዙዎች ይህ ሴት ቲያራ ናት ብለው ጀመሩ መናገር። ቲያራ እናቷ ፓርቲን ፎቶውን በጥልቀት ካየች በኋላ በሴቱ እግር ላይ ያለ ቁስል ከቲያራ ጋር ተመሳሳይ ነበር። እንዲሁም በአጠገቧ ያለው ማይ ስዌት የአድራይናከ መጽሐፍ ቲያራ የምትወደው ነበር። ፖሊስ ሁለት ወንዶችን እንደ ዋና ጥርጣሪ አስቀምጠዋል። እነሱ በ1950 1960 ዘመን የተሰራ ነጭ ፎርድ ፒክአፕ መኪና ውስጥ ታይተዋል። ሹፌሩ 45 ዓመት፣ ቀይ ፀጉር ያለው እና ከፍተኛ ነበር። ነገር ግን ብዙ ምክሮች ቢመጡም ማንም አልተያዘም። 1989 ጁን በፍሎሪዳ አንዲት ሴት አስደናቂ ፎቶ አገኘች። በፎቶው ውስጥ አፋቸው የታሰረ ወጣት ሴት እና ትንሽ ወንድ ልጅ በመኪና ጀርባ ተቀምጠዋል። ይህ ፎቶ በመላው አገር ተሰራጭና ብዙዎች ይህ ሴት ቲያራ ናት ብለው ጀመሩ መናገር። ቲያራ እናቷ ፓርቲን ፎቶውን በጥልቀት ካየች በኋላ በሴቱ እግር ላይ ያለ ቁስል ከቲያራ ጋር ተመሳሳይ ነበር። እንዲሁም በአጠገቧ ያለው ማይ ስዌት የአድራይናከ መጽሐፍ ቲያራ የምትወደው ነበር። ፖሊስ ሁለት ወንዶችን እንደ ዋና ጥርጣሪ አስቀምጠዋል። እነሱ በ1950 1960 ዘመን የተሰራ ነጭ ፎርድ ፒክአፕ መኪና ውስጥ ታይተዋል። ሹፌሩ 45 ዓመት፣ ቀይ ፀጉር ያለው እና ከፍተኛ ነበር። ነገር ግን ብዙ ምክሮች ቢመጡም ማንም አልተያዘም። 1989 ጁን በፍሎሪዳ አንዲት ሴት አስደናቂ ፎቶ አገኘች። በፎቶው ውስጥ አፋቸው የታሰረ ወጣት ሴት እና ትንሽ ወንድ ልጅ በመኪና ጀርባ ተቀምጠዋል። ይህ ፎቶ በመላው አገር ተሰራጭና ብዙዎች ይህ ሴት ቲያራ ናት ብለው ጀመሩ መናገር። ቲያራ እናቷ ፓርቲን ፎቶውን በጥልቀት ካየች በኋላ በሴቱ እግር ላይ ያለ ቁስል ከቲያራ ጋር ተመሳሳይ ነበር። እንዲሁም በአጠገቧ ያለው ማይ ስዌት የአድራይናከ መጽሐፍ ቲያራ የምትወደው ነበር።